ኢራን ከተነገረው በላይ በአሜሪካ ወታደራዊ ተቋማት ላይ ከፍተኛ ጉዳት ማድረሷን ቢቢሲ አረጋገጠ። የኢራን አብዮታዊ ዘብ የአሜሪካ ንብረት በሆነ መርከብ ላይ የሚሳኤል ጥቃት መፈጸሙን አስታወቀ። በአሜሪካ ሰማይ ላይ የፈነዳው ተወርዋሪ ኮከብ በበርካታ ግዛቶች የሚገኙ መኖሪያ ቤቶችን አናወጠ። ምድር የራሷን ዘንግ ተከትላ የምታደርገው የመሽከርከር ፍጥነት እርዝስ ሮቴሽን በሂደት እየቀነሰ በመምጣቱ ወደፊት በምድር ላይ የአንድ ቀን እርዝማኔ 25 ሰዓት ሊደርስ እንደሚችል ሳይንሳዊ ጥናቶች አመላከቱ። በአሸባሪነት ለተፈረጀው አልሻባብ ሲዋጉ ነበሩ የተባሉ ሁለት ኢትዮጵያውያን የሶማሌ ጦር ፍርድ ቤት ቀረቡ። እንደምሞት አስብ ነበር። በታሪክ የመጀመሪያው በሆነ ሕክምና ከገዳይ የደም ካንሰር የዳነችው ታዳጊ። ፈረንሳይ የእስራኤልን ተሳትፎ በፓሪስ የጦር መሳሪያ ወደ ርዕይ ላይ ማገዷ ከፍተኛ የዲፕሎማሲ ውጥረትን ፈጠረ። ኢራን ከአሜሪካ ጋር የሚደረገውን ንግግር ማቋረጧን አስታወቀች። ትራምፕ ደግሞ ኢራን ከዩናይትድ ስቴትስ ጋር ታደርግ የነበረውን ውይይት ስለማቋረጧ የደረሰኝ ይፋዊ መረጃ የለም ብለዋል።